በጣም ይገርማል። ደሳሌ ብቻውን ጥለው ደሳሌ መስራት ይፈልጋል። ስራ ብቻ ይሁን ብሏል። ደሳሌ ስራ ብቻ ይሁን፣ እኔ ወረቀት ብቻ ይሰራልኝ፣ ህጋዊ ብቻ ልሁን፣ ደሞዝ ይከፈለኝ እንጂ ምንም አይነት የቀን ስራ ሆነ ቀለም መቀባት ሆነ ምንም አይነት ስራ እሰራለሁ አለ። ደሳሌ የስራ ሰው ነው፣ መስራት ይፈልጋል። እኔ በየቀኑ ሚዲያ ላይ እየመጣው መንከራተት ምንም አልፈልግም። አንድ ስራ ብቻ ውሽቅ አድርጎኝ ሰርቼ ልብላ አለ። ማ ደሳሌ ሞቱማና ፉአድ ግን ቺክ ጠብሰው ይሁን ሴታ ምን አላውቅም ጠገቡ አለ ነገር ማለ ሙባረክ። እኔ እኮ የሚያናደኝ 4 ቀን ሙሉ የሰው ፊት ገረፈኝ ለምኜ ስራ አስገቡልኝ ብዬ አናይፍን ጠብር ግፍ ለብዬ ምን ያህልን ጠብር ግፍ ብዬ ለምኜ በቄን ጠብር ግፍ ብዬ ለምኜ ኪያን ጠብር ግፍ ብዬ ለምኜ እንዲህ ለምኜ በመከራ የተገኘ ስራ እንዴት ነው 3 ቀን ሰርተው ጥለው የሚወጡት? ከአኮመንዴሽን ጭራሽ ቻውም ሳይሉ ሳይናገሩ አብሯቸው የሄደን ደሳሌን በተኛበት ጥለው ወጥተው የሚጣፉት ለምንድን ነው? ያሳዝናል ወላሂ። መቼም የኛ ሰው ምስጋና ይሄ ነው። ቻውም አላሉ ምንም አላሉ። ልጁን ጥለውት እዛ አኮመንዴሽን ዛሬ ነው ፓስፖርቱን ተቀብሎ ደሳሌ ብቻዬን ከመስሪዎች ጋር አልሰራም፣ እኔ መስራት ፈልጋለሁ፣ ግን ብቻዬን እኔ ብቻ ኢትዮጵያዊ ሆኜ እንዳለ መስሪዎች ናቸው ግብጾች ናቸው ቢደበድቡኝስ ብቻዬን እኔ ብቻዬን አልሰራም። የሀገሬ ልጆች ሁለቱ ቢኖሩ ኖሮ ጥሩ ነበር። እነሱ ጥለው ሄዱ አለ ሰውየውም። ሲጀመር እነሱ ከሄዱ አንተስ ነገ እንደማትሄድ በምን አውቃለሁ? ወረቀትን ካሰራውልህ በኋላ አንተስ አልፈልግም ብትል ብሎ እሱንም አልፈልግም አለ። ያሳዝናል ወላሂ። በጣም አፈርኩ። ጥጋባቸውን እንድታቅላቸው ነው። ሌሎቹ እኮ እየሰሩ ነው ቀጥለጥ ብለው የሞቱን ማንና የፉአድን ጥጋብ እንድታቆም ብዬ ነገሩ። ወላሂ በጣም አፈርኩ። ትናንትና ተቸገሩ ብለን ስንት ነገር እንዳላደረግን ያን ላላ ጠብሶ ነው እባክሽ ተይ፣ ጠብሶ ነው እዚህ ይጠበሳል። ሚስት ያለው ሞቱማ አይደለም ሚስት ያለው ጋይስ፣ ሚስት ያለው ያኛው ሌላ ነው። 5 ወር የቆየ ነው ሚስት ያለው። ሞቱማ ቆንጆ ነገር ነው፣ ጸይም ቆንጅዬ ነገር ካያችሁት። ስለዚህ መልኩን አይተው ሴቶች የዛለት እዚህ ቤት በቪዲዮ ገብተው ፎሎ ሲያደርጉት ነበረ። እንግዲህ እኛ ወረቀት እናሰራልካለን እና እኛ ኢጃዛ ቤት ብለው ነው ልጁን ከአኮመንዴሽን አማለው አታለው የወሰዱት። ሴት የምታዋጣ ከሆነ ሂድ ነገር መጣ በአጥንት ካስቀርታ አውጥታ ትጥልሃለች። እቃ ማምሳት ታሰራለህ። ምንም እዛው ራሱ እኔ ቤት ራሱ ፎሎ ያደረጉት ምስተለው እንደ ምናምን እያሉኝ ነበር። ኮንዲ ነው እዚህ ፋይናል አውጥቷል ዘንድሮ። ዝም በለው ሴታም ነው ሄዳ አይደል? ነገ ተጠቅመውበት አውጥተው ሲጥሉት መጥቶ እዚህ ቤት እቃማ የለኝም ስራ የለኝም ራበኝ ብሎ ይመጣል። እና ግዴታችንን ጨርሰናል። አንቺ ተባረክልን ኑሪልን። ወላሂ እኔ በሆነ ራሱ በሱ ቦታ አፈርኩ። ምን ብሎ አይንሽ ላይ ይመጣል? እንኳንም አልመጣ። ኧረ በጣም አመሰግናለሁ። እንኳንም መጣው ተጠላለ። እሱም አፈር አልመጣም፣ አፉን አውጥቶ አልመጣም አላለም። አላህ ያክብረው። ምንድነው ያለው? ስልኬ ቲክቶክ አያስገባኝም። እስከዛሬ ግን ሲያስገባው ነበረ። አሁን ግን አያስገባኝም። አፍሮሽ ነው። ማፈርም አለበት እንጂ ማፈርም አለበት። አይ ደገደ ዋናው ሌሎቹ ግን እየሰሩ ነው። አሁን ደግሞ እንትናና ደሳሌና ቦንሳን ነገ ያስገባቸዋል። በቃ ቀለም መቀባቱን ስራ የጳውሎስን ደግሞ ነገ ኪያ ይዞት ሄዶ ተስሂል አፕላይ ያደርግልታል። ኪያን በጣም አመስግንልኝ እሺ። ሁለቱን ልጆች ያው በቃሉ መሰረት ወስዶ አስገብቶ አሁን አኮመንዴሽን ገብተዋል። 3 ቀናቸው ነው ስራው፣ እየሰሩ ነው። አሁን ይቃማቸው አፕላይ ሊደረግላቸው ነው። በኪያ በኩል አዎ ኪያ ነው።